ጌታ ትልቅ ነገር ነው ያደረገልኝ። ጌታ ስናመሰግን በልምድ እንዳይሆን ብቻ ላይ ሁላችንም አንድ እግዚአብሔርን አመስግኑልኝ። ያንሳል፣ ቆማችሁ አመስግኑት እግዚአብሔር። ሃሌሉያ እግዚአብሔር ይመስገን። እና እኔ እግዚአብሔር ያደረገልኝ ወሩ የመገናኘት ወር ነው። እኛ የመገናኘት ወር ከዛ እስከ ወር ይሆናል የሆነ ፕሮግራም ይዤ ነበር እኔ በልቤ። ያ ፕሮግራም ትላንትና ቅዳሜ ነው። እሺ። እና አርብ ለዛ ፕሮግራም እኔ እየተዘጋጀው የሆነ እንቅፋት ሆነብኝ፣ ችግር አጋጠመኝና እዚህ መጣው። አቤ ነበር እኔ ሲገባ ከስራ ቦታ መጣውና በቃ ወደ አንተ ሊገባ ሲል ቢሮ ብዙ ሰው ነበር። እሺ። እና አጽናኙ መንፈስ ቅዱስ ሁሉም ቦታ አለ ያልኩና እዚህ ገባው። እሺ። ቸርች ገባውና በቃ ብዙም አልጸለይኩም። አንድ 10 ደቂቃ እግዚአብሔር ሆይ አንተ የትም ቦታ ስላለ እዛም ሆኖ የእግዚአብሔር መንፈስ ይሰራል፣ እሱ የረገጠበት ቦታ ስለሆነ ያልኩና መድረኩ አንድ 10 ደቂቃ ተኛውና እግዚአብሔርን አመሰገንኩ። መድረክ ላይ እዚህ ተኝታ 5 ደቂቃ አመስግነ ወጣ። አመሰገንኩ። በቃ እግዚአብሔር እዛኔ ኢየሱስ ክርስቶስ አልዓዛር መቃብሩ ጋር ሄዶ እግዚአብሔርን አመስግኑ። ስናመሰግን የሞተው ነገር እንደሚንቀሳቀስ አመንኩና እግዚአብሔርን አመሰገንኩ። ከዛ ወጣው፣ ያ ነገር ተሳካልኝ። ዋው ተሳካልኝ። የፈለከው ነገር ተሳካልኝ። ተገናኘኸው። ተገናኘው። ክብሩን ጌታ ጠቅልሎ ይሰደው ለጌታ። ዋው ሌላ መተለዋለ። ሌላ አንተም በጣም አከብራለሁ። እግዚአብሔር ክብሩን ጠቅልሎ እሱ ይውሰደው። እሺ አመሰግናለሁ። በእኔ ውስጥ የተገለጠው ለሱ ክብር ይሁን። አሜን። ተባረክ። ቁጭ በል። ዛሬም ይሰራል፣ ድንቅን ያደርጋል እንደ ስሙ ድንቅ። ጌታ ምንድን ነው ያደረገልሽ? ክብር ለጌታ ይሁን። ክብሩን ጌታ ጠቅልሎ ይውሰደው። ምንድን ነው ጌታ ያደረገው? ጌታ በትዳር ላይ መልካም ነገር ነው ያደረገው። እሺ። እና በህይወት ትዳር ከተጋባን በኋላ ብዙ መከራና ብዙ ወጣ ወረድ ነበረ። በዛ ሁኔታ ውስጥ 2015 መግቢያ አካባቢ ትዳር ከተጋባን በኋላ 2 አመት ከሆነ በኋላ ተቸገርነው፣ ተጨነቅነው። ምንድነው ልጅ አልነበረንም። ልጅ የለም አልነበረም። 2 አመት ሆነ። 2013 ነው ከተጋባን። የተጋባችሁ 2013 ነው። 15 አካባቢ ላይ ጨነቀን። እሺ። በቃ ልጅ መውለድ አለብን። እሷም ትላለች እኔም ያልኩኝ ነበረ። እሺ። ስንጸልይ ነበረ እና ብዙ መከራ ነበረ፣ ብዙ ችግርም ነበረ በልጅ ምክንያት። ምንድነው የነበረ ገንዘብ የነበረኝ ሀብት ሁሉ ጠፋብኝ፣ ሰዎችም ዞሩብኝ፣ የነበረኝ ስራም ሁሉ ከእጄ ወጣ። ብዙ ቻሌንጅ ነበረ፣ ያለቀስኩኝ ነበረ። ያው ፋውንዴሽን ትምህርት ስለተማርኩኝ ቃሉ ሳጽናና ነበረ፣ እየጸለይኩኝ ነበረ። እሷ ብቻ እንትን ያለች በጣም ትቸገራለች፣ ታለቅሳለች፣ ትጨነቅ ነበር። ወጣ ብዬ ስገባም ታለቅሳለች። በዛ ሁኔታ አልፎ እግዚአብሔር ተናገረን። ነገር ግን ከመናገሩ በፊት ግን አንድ ቀን በጣም ተቸገርና ምበላበት መጠጣበት አጥቼ ወደ አንተ መጣሁ። በጣም ተቸግሬ እሺ። በቃ የእግዚአብሔር ሰው ጋር ሄጄ የግድ ይጸልልኝና ቃል ካወጣልኝ ህይወቴ ይቀየራል። ከዚህ በኋላ በልፋት ደክሜ የነበረኝ ስራ ሁሉ ከእጄ ወጥቷል፣ ገንዘቦች ሁሉ ከኪሴ ጠፍቷል ብዬ ድግም ማን በህይወቴ ላይ ወይም ሰው አስደግሞ ከሆነ ብዬ ተጠራጥሬ መጣሁት። ወደዚህ ቢሮ ነበርክ። የእግዚአብሔር ሰው እንዲህ ነበረ የኔ ህይወት ከዚህ በፊት። አሁን አማኝ ከሆንኩ በኋላ ቸርች ከመጣሁ ወዲህ የነበረኝ ገንዘብ ሁሉ ከኪሴ ጠፍቷል ብዬ አማከርኩ። የምበላበት ራሱ በጣም ያጣው ነኝ። ሳንበላ ነው የምናድረው፣ አንዳንድ ጊዜ ሳንበላም እንውላለን ብዬ ተናገርኩ። ገዛ 300 ብር ነበረ በኪስ ውስጥ 300 ብር አውጥቼ አሳየኝ። ይሄ 150 ብር እኔ ከልጆች ጋር የምበላበት ነው። እችኛው 150 ብር ለእናንተ እሰጣለሁ ከምስት ጋር ብላ ብለኝ ሰጠን። ከ300 አካፍዬ ነው የሰጠው። አዎ 150 ብር ሰጠን። እሺ። 150 ብር ይሄ ደግሞ ከልጆች ጋር እኔ የምበላበት ነው ብለኝ ከ300 ብር 150 ብር ሰጠን። አልፈልግም፣ እኔ ጸሎት ብቻ ጸልልኝ፣ እኔ ብር ፈልጌ አይደለም፣ ቃል ብቻ በህይወቴ ላይ በትዳር ላይ ቃል ብቻ አውጣልኝ ብዬ በጣም ስጨነቅ ነበር። በግድ ሰጠኝ። እንካ ግድ የለም እንካ፣ እኔ ጋብዛለሁ፣ እንካ ይሄ የነቢ ብር ነው፣ ይሄ ወደ ቤት ይዘህ ከገባ የሚመጣ በረከት አለ፣ የሚከተል በረከት አለ ብለህ ተናገርክልኝ፣ ጸለይክልኝ። ያችን 150 ብር የሚገርመኝ 5 ብር ነች፣ 10ም አይደለችም፣ 100ም አይደለችም፣ 50 ብርም አይደለችም፣ 5 አዎ
የሚገርም 300 ብሩም እንደዛ ነበር። እሺ የ300 ብሩ 5 ብር አዎ ሙሉ ቆጥረ 300 ብር አሳይተኝ። ከዛ በኋላ 150 ብር ለብቻ ቆጥረ ይሄ 150 ብር ላንተ ነው፣ ይሄ 150 ብር ደግሞ እኔ ከልጆች ጋር የምበላበት ነው ብለህ ሰጠኝ። እኔ ግን አልፈልግም ብዬ ነበር፣ ግን በግድ አሳመንከኝ። የነቤ ብር ምንድነው ወደ ቤት ስገባ ህይወት ይባረካል የሚከተለኝ በረከት አለ ብለህ ሰጠኝ። ያችን ወሰርኩኝ። በመንገድ ላይ ያለቀስኩ ነበር የነበረኝ። ያው እንግዲህ ብዙ ሰዎች ያውቃሉ ስለ ህይወት እና ከማጣት የተነሳ በጣም ተጨንቄያለሁ። በቃ እንደውም በቃ ሁለተኛ ወደ ቸርች ራሱ አልመጣም እስክል ድረስ ደርሼው ነበር። ያችን 150 ብር ይዤ ገባሁት። ከዛ ወዲህ ያልተደወለ ያልጠበኩ ስልክ ከስራ ቦታ ተደወለልኝ። ዋው 2015 መግቢያ ላይ ነው ስደወልልኝ፣ ወዲያውም ስራ ጀመርኩኝ። ከዛ በኋላ 2 ወር ሙሉ ስራ አልሰራም ነበር። ከዛ ወዲህ ያችን ብር ይዤ ከገባ በኋላ ህይወቴ ተቀየረ። ዘመኔ ተባረከ። በሮች ተከፈተ። በጣም በእጥፍ ተከፈተ። እና ከዛ ወዲህ ደግሞ ስለ ትዳር አሁንም በልጅ ምክንያት ስንጨነቅ ነበር። ከዛን ከለታቱ አንድ ቀን ሐምሌ ወር ላይ 2015 ሐምሌ ወር ላይ እኔ አልነበርኩም፣ እሁድለት እሷ ነበረች። የኮር አገልግሎትም ነበረ በመካከላቸው እሷም ነበረች። እና በጉባኤ መካከል እግዚአብሔር ሲያወራት ነበር። አንዲት እናት የእግዚአብሔር ሰው ከጸለልኝ እኔ ልጅ እወልዳለሁ ብላ የመጣች ሴት ነበረች። በጉባኤ መካከል የእግዚአብሔር ሰው ከጸለልኝ እኔ ልጅ እወልዳለሁ ብላ ነው የመጣችው። ከዛም በዛው ድምፅ አማካኝነት አንተ ተናገርክ። ተነሳች እኔ ነኝ ብላ ከተነሳች በኋላ ልጅ መውለድ የፈለጋችሁ ነገር ግን ልጅ ያልወለዳችሁ ተነሱ፣ በዚህ አጋጣሚ እኔ ጸልያለሁ አልክ። ከዛም በኋላ እሷም ተነሳች። ከሷ ጋር ወደ 9 ሰዎች ነበሩ፣ ከዛችኛው ጋር 10 ነበሩ። ለነሱ ስትጸልይ 5 ወንድ 4 ሴት ትወልዳላችሁ ብለህ ትንቢት ተናገርክ። ከዛ ወደ ያ ወር የእልልታ ወር ነበረ። ሄደች፣ ጸነሰች። ወዲያውም አው ጌታ አስረዳኝ ሲያግዘኝ ይኸው በድል ቆሜያለሁ። ጀግና ይዛ መጣለች። ክብር ለጌታ ይውሰደው። ሃሌሉያ እግዚአብሔር ይመስገን። ኢየሱስ ለዘላለም ጌታ አሜን። ምን ተሰማክ? በጣም ደስ ብሎኛል ጌታ። ዋው አምጩ ብላቴ ነው ኤልሻዳይ ነው ዛሬም ይሰራል። ኤልሻዳይ ነው ድንቅን ያደርጋል። ኤልሻዳይ ነው እንደ ስሙ ድንቅ። ኤልሻዳይ ነው ኤልሻዳይ ነው ዛሬም ይሰራል። ኤልሻዳይ ነው ድንቅን ያደርጋል። ኤልሻዳይ ነው እንደ ስሙ ድንቅ። ኤልሻዳይ ነው። አቤቱ እግዚአብሔር ሆይ ይህም ብላቴና ላንተ አሳልፌ ሰጣሁኝ። በየትኛው መርገም እንዳያገኘው ለትውልድ ደግሞ ፍሬ ሆኖ በውስጡ ውስጥ ያለውን የትኛውም አይነት እግዚአብሔር አምላክ ሆይ ይሄ ወንጌልህን ብርሃን በውስጡ ውስጥ በዚህ ብላቴና አበራለሁ። ለዓለም በኢየሱስ ማብራት እንዲችል ቃል አወጣሁኝ። ወጣትነት፣ ልጅነት ሁሉ በቤት እንዲሆን ጸልያለሁ። ጴኔልን ላንተ ስጦታ ሰጣው በጌታ በኢየሱስ ክርስቶስ ሕያው ስም አሜን። ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር አምላክ ከተናገረ ይሆናል። አሜን። ከጎን ያለውን እግዚአብሔር ከተናገረ በለው ይሰራል በለው። የ3 ዓመት ጥያቄ እኮ ነው የነሱ ተመልሶ ጀግና ይዘው የመጡት። ታራ ዛሬ አምነን የመጣው ዛሬ ከቃሉ በኋላ የሚያገኝ የሆነ ክብር አለ። ከቃሉ በኋላ የሚያገኝ መጎናጸፊያ አለ። ሂዱ በኢየሱስም ዘመናችሁ እንደ አብርሃም በኢየሱስም ለምልሞ ልጆቻችሁ ከዚህ ሌላም ልጆች መጣው ባርካችሁ እድሜ ጠግባችሁ በትዳራችሁ አንድ ሆናችሁ ሕይወታችሁ ያልፍ ዘንድ ይህን ትዳር ባርክ ያለው በመካከላችሁ የትኛውም ክፉ እንዳይገባ ተመተዋል። ተባረኩ። ጴኔልን ይዛችሁ ግቡ። ኤልሻዳይ ነው ዛሬም ይሰራል። ኤልሻዳይ ነው ድንቅን ያደርጋል። ኤልሻዳይ ነው እንደ ስሙ ድንቅ። ኤልሻዳይ ነው። ምንድነው ይሆናልሽ? እግዚአብሔርንም በደንብ አመስግን።
እግዚአብሔርን አመስግኖላት። እሰይ ጌታ ሆይ ክብሩን ውሰደው። ምንድነው የሆነልሽ? የሆነው ትላንት እያለቀስኩት አንተ ጋር መጥቼ ነበረ። ግራ ገብቶኛል። ዛሬ 3ኛ ቀኑ ነው። ልጄ እንደዚህ ገባው የሄድኩት ቦታ ሳይናገር ከቤቴ ወጥቷል። ግራ ሲገባኝ አንተ ጋር መጣው። ከብት እንኳን የሰው ከብት ይመጣል። አንቺ የእግዚአብሔር ልጅ አይደለም እንዴ? ኢየሱስም በሱ ፍቃድ አይደለም እንዴ? በሱ ፍቃድ የተደረገ አይጠፋም ይመጣል። የትም እንዳትሄጂ እንዳታለቅሺ እቤት ሄደሽ ቁጭ በይ አልክ። እሺ አሜን። የጠፋ ልጅ እያለ እቤት ቁጭ በይ አልኩ። አው እሺ አሜን ብዬ ተቀብዬ ሄድኩት። እውነትም የድም አልሄድኩም። እቤት ሄጄ ቁጭ ብዬ አደርኩት። ተራምዶ ሄደው ተራምዶ ይመጣል አልኩ። አው አሁን መጥቷል። አሁን መጥቷል። ኦ ጂሰስ! ለጌታ እልልታ ጭብጨባ። ዋው! ለጌታ እልልታ ጭብጨባ። ተራምዶ እንደሄደ ተራምዶ ይመጣል ነው የተባለ። አው የትም እንዳትፈልጊ ቤት ቁጭ በይ ነው የተባለ። አው በሩን ብቻ ኢየሱ አንኳኩቶ ይመጣን አልሽ። እሺ ብዬ እጄ ቁጭ አልኩት። ከአዲስ አበባ ተነስቶ ዛሬ አሁን መጣ። አሁን ይዤ መጣ። አሁን ይዤ መጣ። ለጌታ እልልታ ጭብጨባ። ይሄ ላደረገ ለጌታ ለናዝሬቱ ኢየሱስ ሃሌሉያ! አሜን። ክብር ለኢየሱስ ይሁን። አሜን። ምን ተሰማሽ? ደስ ብሎኛል። እግዚአብሔር አገልግሎት፣ ህይወት፣ ኑሮ ሁሉ የተባረከ ይሁን። አሜን። ቃላቶች ያጥራሉ። ምስጋና ውዳሴ ለታላቁ ስም ይሁን። ከፍ ይበል እሱ። የሚገርመው የታለች ምን አለችሽ ግን? ካንቺ ጋር እሱ ልጁን ሳይሆን ካንቺ ጋር የመጣችው ምን አለች? ተገረመች። ሂጂ ቶሎ በይ ስል እኔ እዛ እየሄድኩት ነው ስል ቶሎ ድረሽና መስክሪ አለች። አሁንም እዛ እየሮጥኩት ነው ብዬ ወደዚህ መጣ። ከሷ ጋር አንድ እናት መጣለች እና እያለቀሱ ቢሮ ገቡ ትላንት። እኔ ደግሞ እየጻፍኩኝ ነበርና ገባችና ቁጭ ብላ ታለቅሳለች። ምን ሆነሽ ነው? ልጄ ጠፍቶ ነው። የጠፋው እንኳን ከብት ይመጣል እንደ በርሱ ፍቃድ ምንም አይሆንም አልኩ። አሜን። ልጁ ራሱ በርሱ ፍቃድ ነው። ከዛ በኋላ ግን እንዳትፈልጊ አልኳት። እንዳትፈልጊ ሂጂ ቤትሽ ሄደሽ ቁጭ በይ አይደል ያልኩ። ባለቤቴን ደወልኩትና ማቂ ነበር። ቶሎና ተገኝቷል አልኩት። ከተጸለየ በኋላ ከዛ የት አለ ያለ እሱ ደረሰ። ሲደርስ ቤት አልነበረም። እግዚአብሔር ቃላው ተናገረ። ስለዚህ ይመጣል ነገ ጠዋት ይመጣል አልኩት። ጠዋት እንዳልኩት ጠዋት መጣ። ሃሌሉያ! አያ ካታላባቻና ማንታ ባኪችን ከፋርግና የጠፋው የኔ ነገር ይመለሳል ባለው ነገር ይመለሳል። እግዚአብሔር ያንተን ጉዳይ ይመለከታል። አሜን። እግዚአብሔር ያንተን ነገር ያያዋል። አሜን። እግዚአብሔር የናንተን አልፎ ይገናኛል። አሜን። እግዚአብሔር የተገናኘው ያንተ ነገር አይጠፋም። አሜን። እሺ አይጠፋም በለው። እኔ የሰማሁት ምን መሰል ልጇ ይመጣል አይደለም። እኔ የሰማሁት ልጄ ወሩ የምንድን ነው ያለኝ የመገናኘ ሲል እኔ የተገናኘው ሰው ይጠፋል ሲል አይጠፋም አለ። ሂጂ ከቤት እንዳትፈልጊ አልኩ። እንዳትፈልጊ ሂጂ ቤት ቁጭ ብለሽ በእግሩ ነው አይደል የሄደው? በእግሩ ተራምዶ ይመጣል አልኳት። ታምናላችሁ? ዛሬ የተበላሸዩን ይስተካከላል። ቃል አወጣለሁ። ታምናለህ? የአሕዛብን በረከት ትበላለህ። ታምናላችሁ? እግዚአብሔር ላንተ ያዘጋጀውን ዛሬ ይሰጣል። አሜን። እግዚአብሔር እሰጣለሁ ያለውን ዛሬ ያገናኛል። የምትፈልገው ምንድነው? እጅህን ስጠኛ ወደ ላይ አነቃንቀዋ። ይሄ እጅ ባዶ ነው፣ የተያዝከው ነገር የለም። ግን አነቃንቀው። ዛሬ እጅ የሚገባ ነገር አለ። አሜን። እጅ የሚገባ ነገር አለ። አሜን። እጃችሁ የሚገባ ነገር አለ። አሜን። እጅህን የሚገባ ነገር አለ። አሜን። የምትይዘው ነገር አለ። አሜን። የሄደው በካሳ የሚመጣ ነገር አለ። አሜን። መጥቷል የሚል እንደገና አሜን ይላል። አሜን። እስቲ ያድናል በለኛ። ያድናል። ታላባ አይገርም? በሱ ፍቃድ ማነው ስም? በሱ ፍቃድ። በሱ ፍቃድ ምን አይልም አልኩ። አይጠፋም አይደል ያልኩኝ? አይገርም?
ዋ አባቴ ክብሩን ውሰደው። አሜን። ጌታዬ ክብሩን ውሰደው። አሜን። የሰራኸው አንተ ነህ። ክብሩን ውሰደው። አሜን። በሱ ፍቃድ እንዴት መጣክ? ብቻዬን መጣ። ከማን ጋር ነው የሄድከው? እንዴት ሄድክ? ከአንድ ሰው ጋር አለኝ። ምን አልከኝ? ከአንድ ሰው ጋር ስራት ሄዳለሁ አለኝ። ሄዳለሁ ስለው መቂ ሄድን። የሆነ ድርጅት አለ፣ ወደዛ ድርጅት ሄድን። ከዛም በአዲሱ መንገድ ሰው ጠራና በቤት መኪና ሄድን። እሺ አዲስ አበባ ደርሼ ከዛም አዲስ አበባ ከደረስን በኋላ ስራውን ሳየው ስራው ምንም አይመችም። ምንድነው ስራ? ከብት ጥበቃ፣ በአህያ ውሃ ማምጣት፣ እርሻ ማረስ ምናምን። አንተ አታውቀውም ሰውየው? አላውቀውም። ስራ ብቻ ትሰራ ነው ያለክ? የሚገርም። ልጆቻችሁን ክፉ አይበላ። ልጅ ያላችሁ እጃችሁን አንሱ። ልጆቻችሁን ክፉ አይነካው። አሜን። ልጆቻችሁን ያመጻ ልጅ መጥቶ በኢየሱስ ስም አያስለቅሳቸዋል። እሺ ከዛሳ? ከዛ እዛ እሱ ከኔ ጋር ሄደው ልጅ እዛው ቀረ። እዛ መስራት ጀመረ። እኔ ደግሞ አልቻልኩም። ደሞዝ ከፍላለሁ አለክ? ደሞዝ ከፍላለሁ በወር አለ። እሺ ከዛም እኔ በቃ አልቻልኩም፣ እኔን ሸኘኝ አልኩት። እሺ ከዛም እሺ በቃ አለና ብር ሰጠኝ። ወደ ቃሊቲ ወሰደኝና ቃሊቲ መናሪያ ገብቼ ወደ ሞጆ ሂዳለው። ከሞጆ ወደ ዓለም ጤና ቀጥ ብዬ መጣሁ። በቃ ለጌታ እልልታ ጭብጨባ። ከዓለም ጤና ወጥተህ ታውቃለህ? አላውቅም። አታውቅም? አይገርም። ወደ ሞጆ ይሪክ በሞጆ አዳማ በሄድስ፣ ከሞጆ ደግሞ ወደ ሐረር ዝም ብሎ ተጭኖ በሄድስ። ግን ቃል የወጣው ጌታ ነርቶ አምጥቶ አንኳክቶ ቤቷ ካመጣ ዛሬ እረኛው በጎችን ነርቶ ወደ ጋጣ እንደሚያስገባ ያንተ አምላክ የጠፋው የተበላሸው ነርቶ ደጅ ያመጣል። አሜን። ኢየሱስ ጌታ ነው። አሜን። ማሚ ምን ተሰማሽ? ምን ልበላው? ጌታ ሆይ ክብሩን ጠቅልለው ውሰደው። ክብሩ ለስምህ ይሁን አባል። ሌላ ምትየው አለ? ምንም ቃላቶች አጠሩ። ተባረኪ። ቁጭ በይ። ተባረክ። አሜን። ቁጭ በይ። ለጌታ እልልታ ጭብጨባ። ኤልሻዳይ ነው ዛሬም ይሰራል። ኤልሻዳይ ነው ድንቅን ያደርጋል። ኤልሻዳይ ነው እንደ ስሙ ድንቅ። ኤልሻዳይ ነው። ምንድነው ጌታ ያደረገልሽ? እግዚአብሔር ትልቅ ነገር አድርጎኛል። እግዚአብሔርን ባርኩት። ጉባኤ ክብሩን ጌታ ጠቅልሎ ይሰዳል። ምንድነው ይሆናልሽ? እኔ ትላንት ሳምንት ሁለቱም ልጆች ታሞ ምግብ እምቢ ብሎ ቤት ውስጥ ተኝቶ ነበሩ። ከዛ ሲያቅተኝ ኢቴን ደወልኩና ኢቶቼ ልጆቼ ሊሞቱብኝ ነው ዱ አልኩት። ሁሉም ሁለቱም ሲመጡብኝ በቅዳሜ ሁለታ ትላንት ሳምንት ነበረ። ዛሬ ሳምንት ሊመሰክር ስር አለፈብኝ። ሳምንቱን መሰክራለሁ ብዬ ከዛ ልጆቹን ይዤ ሲመጣ አንተ እዛ የለም እዚህ ነበር። ከዛ እነሱ ግብሱልኝ እዚህ ገባሁ። ከዛ እየጸለይኩ እያለ ገባሽ? አዎ። ከዛ በኋላ እቤትሽ ላይ የሚሄደውን ነገር ታውቂያለሽ አልከኝ። እኔ ግን አላቅም። እቤቴ ላይ ዝም ብሎ ይሄዳል። ሲሄድ ያድራል። ከዛ ልጆቼ ሲታቡኝ ግራ ሲገባ እግዚአብሔር ሆይ ከወሰድከው ውሰደው የቱንም አልኩት። የሰጣኝ አንተ ነህ ብዬ ግራ ሲገባኝ አንተ ጋር ሲመጣ እቤትሽ ላይ መንፈስ እቤትሽን ምራቶችሽን እንዳጨረግብ የመጣው ተመቷል ብለን አንከባለን። ከዛ ሰዓት ጀምሮ ልጆቼ ዳና ሆኑብኝ። ሰላም ናችሁ? ቤቴም ሰላም ሆነልኝ። እግዚአብሔርን አመሰግኑ። እግዚአብሔርን አመስግኑላት። በእውነት እንደዚህ ሲወራ ቀላል ይመስላል። እኔ ጫንቆኝ ነበረ ምንም ስለሌለኝ ለእግዚአብሔር አሳልፌ ሰጠው። ወደዚህ ሲመጣ ልጆቼ እንዲኑ አገኘው። ክብር ለሱ። እናንተ ሳታውቁ ተኝታችሁ በጣራ ላይ እስቲ የሚያስቸግራችሁ ሰዎች እጃችሁን ከፍ አድርጉልኝ። ጣራችሁ ላይ እንደ አይጥ የሚጨው ጣራችሁ ገገገገ ተኝታችሁ የሚል እጃችሁን ከፍ አድርጉልኝ። ቃል ላውጣ።
ላሊት የሚለቀቅ በረከትን እየሄደ የሚለቅ መንፈስ ዛሬ አንተን አይወስድም። አሜን። የእናንተን አይበላው። አሜን። በአይጥ የሚለቀቅ መንፈስ ተመታ። አሜን። በኢየሱስ ስም ተመታ። አሜን። በረከትን የሚፈልግ በኢየሱስ ስም ተመታ። አሜን። ድንጋዩን አሸዋዩን አታውቅም እያለ ጣራው ላይ የሚወረወር የሚመስል የሚሄድ የሚመስል እጃችሁን ከፍ አድርጉ። ግድ የለም የእናንተን በረከት ሊወስድ የመጣ አስቀምጦ ይሄዳል። አሜን። የእናንተን ሊወስድ የመጣ አስቀምጦ ይሄዳል። አሜን። የእናንተን ሊወስድ የመጣ አስቀምጦ ይሄዳል። አሜን። የእናንተን ሊይዝ የወጣ በኢየሱስ ስም የራሱን አስቀምጦ ይወጣል። አሜን። ቃል አወጣሁኝ በኢየሱስ ስም። አሜን። አሜን። ሃሌሉያ ሃሌሉያ። ስትመጣ አንዱን አዝላ አንዱን በእጇ ይዛ እያለቀሰች ነው የመጣችው። እዚህ እየጸለይኩኝ ነበረ እና ቢሮ ሄደች። የለም ወደ ውስጥ አዳራሽ የጸለየ ነው። ስትመጣ አየዋት። ከዛ ጣራዋ ላይ የሚሄድ መንፈስ ነው ልጆቿን የሚያንቀው አለኝ። ከዛ ገረመኝ። እንዴት ሲል በአይጥ ለካ በተለያየ ነገር እየለቀቁባት ልጇን የሚፈልግ መንፈስ። ከዛ ያ ሂጂ ተሰብሯል፣ በቃ ስትሄጂ ቤትሽ ሰላም ይሆናል፣ ሰላም ሆኗል ብላ ነው የመጣችው። ክብሩን ጌታ ይውሰደው። አሜን። እግዚአብሔር ይባርክ። ተባረኪ። ይባረክ። ዘመንሽ ይባረክ። አሜን። ቁጭ በይ ለምልሚ። አሜን። ተባረኪ። ክብር ኤልሻዳይ ነው ዛሬም ይሰራል። ኤልሻዳይ ነው ድንቅን ያደርጋል። ኤልሻዳይ ነው እንደ ስሙ ድንቅ። ኤልሻዳይ ነው። ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን። ምንድነው የሆነላት ለእህቴ? ትልቅ ነገር ነው አረጋኝ እግዚአብሔር። ክብሩን ጌታ ጠቅልሎ ይውሰደው። ምንድነው ያደረገልሽ ጌታ? አትወልጂም ብሎ ብዙ ነገር ነው ብዙ ሰዎች ያወሩኝ። አሁን ፍራማ ሆኜ እዚህ መጥቻለሁ። ጸሎት አረኩኝ ደግሞ። ቆይ አትወልጂም ያለው ማን ነው? ሰዎቹ ብዙ ነገር ሰዎች። ለምን ያህል ጊዜ ካገባሽ ምን ያህል ጊዜሽ ነበር? 5 ዓመት ነው። ለ5 ዓመት በሙሉ ልጅ የለም። መውለድ አትችይም አሉሽ? መውለድ አትችይም አሉኝ። ዛሬ ደስታሽ ቀን ነው። አታልቅሽ። በቃ እልል በይ ዛሬ። እልል በይ። እሰይ ጀግና ይወለዳል። ጀግና ይወለዳል። እንደገና ጀግና ይወለዳል። ኢየሱስ ጌታ። እሺ ሰዎች አትወልጂም አሉና ከዛስ? ከዛ እሷ የሚሰራው ስራ ክፉ፣ እሷ የሚሰራው ስራ ዝም ብላ ነው የሚሰራ፣ እሱ የሚሰራው ዝም ብላ ነው የሚሰራ። መቼም አታቅፍም፣ ልጅ ራሱ አታገኝም አሉ። ብዙ ሰዎች ናቸው ያወሩ። አሁን ግን አቅፌ መጥቻለሁ። አንተ ጸሎት አረግ፣ ብዙ ነገር አድርጎኛል። እሰይ ሃሌሉያ። ከተጸለየ በኋላ ነው እግዚአብሔር ጀግና የሰጣሽ። አዎ ለጌታ እልልታ ጭብጨባ። ከጎን ያለው መውለድ የማይችለውን እዚህ ዘና በለው። እሺ ምን ተሰማሽ? ከዛ በኋላ ምንድነው ከመጣሽ በኋላ ምንድነው የተባልሽው? እዚህ እኔን ስታገኝ ምንድነው ያልኩሽ? ጆኒ ቸርች ጸሎት የሚያደርጉት የጆኒ ቸርች ጸሎት የሚያደርጉት የት ነው አልሽ? የደስታሽ ጊዜ እኮ ነው። ኦሶ አያ ካታላ ጃና ማታ ከጎን ያለውን ያንተም በለዋ። ያስለቀሰ ነገር ወደ ደስታ ይቀየራል። ወደ ደስታ ይቀየራል አለ። ወደ ደስታ ይቀየራል። ታምናላችሁ? አዎ። ታምናለህ? አዎ። ልጅ ብቻ አይደለም እኮ መንታ፣ የሥራ መንታ ውሰድ ይሆናል። አሜን አሜን አሜን። ልጅ ብቻ አይደለም እኮ የስኬት በር መላው። አሜን። ልጅ ብቻ አይደለም ቁጥር 1 ቁጥር 2 ቁጥር 3 ባላለ። አሜን። ማን ነው የውሰደው? በኢየሱስ ስም አሜን። ውሰድ፣ ይገናኛል። አሜን። ውሰድ፣ ይገናኛል። አሜን። ተቀበል፣ ይገናኛል። አሜን። ተቀበል፣ ይገናኛል። አሜን። ይዘጋል ሲሉ ሁለተኛው ይከፈታል። yes አይሄድም ሲሉ ሁለተኛው ይከፈታል። አሜን። አበቃ ሲሉ ሁለተኛው ይከፈታል። ሶስተኛው የኔ ነው የሚል ዘሎ አሜን ይላል። አሜን። ኢየሱስ ጌታ። አሜን። እንዴ አይደለም 5 ዓመት እኮ በትዳር 2 ዓመት እኮ ከባድ አይደለም። 5 ዓመት ያለ ልጅ አይደለም 5 ዓመት። ክብር ለኢየሱስ ይሁን።
እሺ ከዛሳ ምንድነው የሆነው? እናቴ ስትወልጂ ምን አሉሽ? እሷ ናት እንደወለደችው ያሉኝ። የሷ አይደለም አሉ። የሷ አይደለም አሉ። የሷ አይደለም አሉ። ባልሽ ካለ ምን አገባች? ኢየሱስ ጌታ ነው። ዛሬ የምትፈልጉት ምንድነው? በዚህ አጋጣሚ ቃል ላውጣ፣ ከፍ አድርጉ። የምትፈልገው ምንድነው? አስበው እስቲ። ምን እንዲሆንላችሁ ትፈልጋላችሁ? በጌታ በኢየሱስ ክርስቶስም አስያዝኳቸው። አሜን። የምትፈልገውን አስያዝኮ። ስራ ነው አስያዝኮ። አሜን። በረከት ነው አስያዝኮ። ምንጭ ነው በኢየሱስም ጣጣ። አሜን። ሆነልህ በኢየሱስ። ኢየሱስ ጌታ ነው። ምንድነው ለዚህ ጌታ የምትይው? እልልታና ደስታ። አሁን ደሞዝ አግኝቻለሁ። የዛሬው ደሞዝ ደግሞ ጮማ ነው። ደስ ይላል። የኔ ምስክርነቴ ነው ደሞዜ። አሜን። ኢየሱስ ጌታ። ያለቀሱት ግራ የተጋቡት ተጽናንተው ሲመጡ ደስ ይለኛል። ነገ ጾም ጸሎት ጸልዬ ነገ ለተሻለ ክብር መቆም ነው። አይታል። አሁን እሷ 5 ዓመት ነው፣ ግን በ5 ዓመት ውስጥ የደረሰባት ነቀፋው እሷ አማርኛ ስለማችል ነው እንጂ ብዙ ምትለው ላለ። ሴት ነው ወንድ ነው የወለድሽው? ወንድ ነው። ጀግና ነው። መንጣር ይሆናል። አምጪ ይዘሽ አምጪ። ክብር ለኢየሱስ ይሁን። አሜን። ኢየሱስ ለዘላለም ያድናል። አንተ ይሄ ሊመጣ ነው ያስለቀሳት እንዴ? ክብር ለኢየሱስ ይሁን። አባቶ ይሄን ብላቴና ክፉ እንዳይነካው ባረኩ። ተጽዕኖ ፈጣሪ ይሆን። አሜን። አነጋጋሪ ነገር በሱ ህይወት ይፈጸም። አሜን። እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። ክፉ አይንካው፣ አሜን። በሽታ አይንካው። አሜን። የትኛውም አባት ሆይ እጸልያለሁ የክፎች አይንና ቀስት ይሰበር። አሜን። ያዩት ሁሉ ይደነቁ። አሜን። ያዩት ሁሉ ይገረሙ። አሜን። ያዩት ሁሉ አባቶች መንፈስ ቅዱስ ያገኛቸው። አሜን። በምድር ላይ ይታይ ያብራ። አሜን። በምድር ላይ ይድመቅ። አሜን። በምድር ላይ ይድመቅ። አሜን። መንጣሪ ይሁንላት። አሜን። አስገራሚ ይሆን አሜን። በኢየሱስ ክርስቶስ ደም። አሜን። አሜን። አሜን።